እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበር። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው ስድስተኛው ነሽ። ሼባውን ትተሽ ሄድሽ። ገባሽ? አብረን ምናምን የሚባል የምን አባ አብረን። አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ ሁለተኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው። በቃ ማየት ፈልግ። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ። ከዛ ላ ሰከንድ ሃፍ ላይ ውልቭዝን ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችል። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸነፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ስለሆናችሁ ማለት ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘው የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ፣ ብዙ ጎል አግብተሽ ግን ውልቭዝ ላይ ከግሪምዝቢ አይሻል ና ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልክ አንተ ገረድ ወያላ ና አሁን ተንፈስ ና አሁን ተናገር አንተ ና ተናገር። ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልከው ማነሽ? ተኛሽ ምድረ ወያላ። ይሄ ነው ክለብ፣ ይሄ ነው ዩናይትድ። ላጉላቸው ታኙ በሏቸው፣ በቃ ታኙ በሏቸው። ምድረ ወያላ፣ ምድረ ገረድ ወያላ። ልንገርሻ ወልቭስ የመጀመሪያ 3 ነጥብ ያገኛል ያልሽው በሜዳው ሄደን 4-1 እኔ ምን አልኩ? ጠዋት ተናገር ያለው ዛሬ የጎል ዝናብ ይዘንባል ብዬ ተናገር ያለው። ይሄ ነው ዩናይትድ። ድንቅ ምሽት ድንቅ አረ። ለሁሉም ሼር አድርጉ፣ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉ እንጂ ጀማው እኔ አንድ ነገር ደብሮኛል። አንድ ነገር ከፍቶኛል፣ አንድ ነገር ደብሮኛል። እንዴት ቦዝ እናደርጋለን? እንዴት ጀማው በጣም ተቃጥዬ ነው ያለሁት። ቼልሲ ዩናይትድ ዛሬ ባለፈው ተቃጥዬን የደፎት ዛሬ ደስ ብሎ ይልጣል። ላኩላችሁ ለሁሉ ዩናይትድ ደጋፊ ዛሬ ደስታችን ማን ወልቭስን አሸነፈ ምናምን ልትለኝ የመጣ ወያላ አፍን ዘግተህ ተኛ። በቃ ላኩላችሁ። ትርፌ ግን ከመቼ ጀምሮ ነው እንደዚህ አይነት ደሞ አመል ያመጣሽው? ከመቼ ጀምሮ ነው ማለት እንዴ? እኔ በተኛስ ደህና እኮ ለተኛ ነበረ። ገብቶሃል? እንቅልፌን ትቼ አየሁት እንጂ እረፍት ላይ አንድ እኩል ሲሆኑ ወልቭስ ደህና ቡድን መስሎኝ የተመታ ቡድን ነው ለካ እናንተ። በእውነት ዛሬ ነው እኔ እንደዚህ አስተውያዩት ይሄን ቡድን። ለማንኛውም ትርፊ ይሄንን አመልሽን አርሚ። በቃ እውነቴን ነው የምልሽ አንዘልቅ። እኔ አንቺ ደስ የምትይኝ የምወድሽ ነገር እስከ 7 እስከ 8ም ልቋጥርብሽ አንቺ ላይ ገብቶሻላ። ነጥብ ጥለሽ አስደስተሽኝ ተኛ ነበር። ዛሬ ይሄንን አመልሽን ከየት አመጣሽው? በቃ እኛ ሳናውቀው ከየት አመጣሽው? ይሄን አመልሽ አርሚ ትርፍዬ አርሚ። በእውነት እኔ ደጋፊዎችሽ ከሚወድሽ በላይ እኮ የምወድሽ እኮ ለምንድን ነው? የደስታዬ ምንጭ ስለሆንሽ ገብቶሻል አይደለ ትርፍዬ? እኔ ደጋፊሽን ምናምን ወደዛ አድርጊልኝ። እኔ ላንቺ ነው የምነግርሽ ትርፍዬ። አደብግሽ አርሚ። በቃ ይሄንን ባህሪሽን ብቻ አስተካክሊ። እንዳትደግሚ። ፌንታ በላሽኝ እኮ ዛሬ። አይ ስንት ደግሞ 6 መጣሽ አሉ። ዌልካም ቱ ቶፕ 6 ይመቻችሁ ጀማ። የለመደች ጦጣ ሁልጊዜ ሸንጣጣለ ስትቋጥር ያመሸ የወየልክ ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል ኤክስኪውዝ ሚ what the fuck ሚ የለም አባቴ እኔ ሀስል ላይ ነኝ። እኔ አልሰማም። ግባና ተኛ ወያላ። ዓለም የሚቋጥርብን እኛ ማንን? ዓለም የሚያይ ሊቨርፑልን እዛው ፈልጓት በስተመጨረሻም ገብተናል። የመጀመሪያውን ቪክትሪ ማን ዩናይትድ ይሰጠዋል ወይ? በእርግጠኝነት ለዛ አርክ በዚህ ሰዓት ያለው ግባና አውጣው። ይሄኔ ዩናይትድ ቢሸነፍ ይሄው ብዬ ነበር፣ ይሄው ተናግሬ ነበር ለማለት ነው አይደል ጉስ። ለማንኛውም ፕሪሚየር ሊጉ ላይ ደካማ የሚባል ቡድን የለም። ቅድም እንዳልኳችሁ በአንጻራዊነት ያው ወልቭስ ትንሽ ደከም ይላል፣ ግን እኛ ትንሽ ደከም ያሉት ነው የሚከብዱ እንደምታውቁት ማለት ነው። ለማንኛውም ሰከንድ ሃፍ ጨርሰነዋል ጨዋታውን ብዬ ነበር ለማለት የሚደረግ እንቅስቃሴን ግን እንቃወማለን። አስቡት ሳምንታችን እንዴት ሊሆን እንደሚችል ተሸንፈን ወይ ነጥብ ጥለን ቢሆን ነው። በስመ አብ አርሰናል በቪላ ተሰጥቶታል። ራያ ውቃቤ እንዳለበት ሰው መሬቱን ሲደልቅ የቪላን ስታዲየም ማለት ነው ወደ እምነት ተቋም ቀይረውት ነበረ ምናምን። ብቻ ሊቨርፑልም ነጥብ ጥሏል። ሁሉ ነገር ፏ ብሎ ዩናይትድ አሸንፏል። ልብ በልልኝ። ይመቻችሁ። ነገ ቻምፒየንስ ሊግ ምን ላይ ነው የምቆመረው? እንዳለ አቋማሪ ድርጅቶች
ተዘግቷል እኮ ብላችሁ ካሰባችሁ ተሸውዳችኋል። ምክንያቱም ህጉን ጠብቆ እየሰራ ያለው አርዲ አለላችሁ ማለት ነው። አርዲ ቤ እንግዲህ ከ20% ካሽባክ ጋር እየጠበቃችሁ ነው። ሰው እንዳታስቡ አርዲ ላይ ትጮታላችሁ ማለት ነው። እንደ ወያላ ሁለቴ ከመሞት ፈጣሪ ሰውረን። ደህና መዣችሁ ደህና ደሩ ልል የመጣሁት ሌሊታችን ሳምንታችን አሾይና ነው። ይሄ ወልብስኛ ላይ እንኳን ሊያገባ መሞከር ነበረበት አልነበረበትም? ግን ሞከረ። ነገ እንነጋገራለን። ደህና ደሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩናይትድ ፋሚሊ እንኳን አደረሳችሁ። አመት አደረሰን። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። 4-1 አሸንፈናል። ወልቭስ ጋር ሁሌ ብንጫወት ወላሂ ፕሪሚየር ሊግ እንበላ ነበር። እንደዚህ ስስቅ ማየት አናፈቃችሁም ነበር? ሰዎች ፍልቅልቅ እኮ ነው የምለው። ቢስሚላ ስናሸንፍ ይኸው በቃ አሁን እስከ ቀጣይ ሳምንት ሰላም ነው። በቃ ከኛ የባሰ የሞተ ቡድን አለ ሰዎች፣ ከኛ የባሰ እንደውም እስከ ረፍት አሪፍ ነበር። ከረፍት በኋላ ሞሪ ምን እንዳላቸው አላውቅም፣ ተለውጠው ነበር። ግን ኩኛ ስላላገባ ቀር ብሎኛል። በእርግጥ ብዙ እድል አግኝቶ ነበር፣ እሱም አልተጠቀምም። ፔናልቲውን ካፒቴን ቢለቅለት ጥሩ ነበር። ግን ካፒቴን ለማውንት የሰጠው ኳስ እንዴት ከየት አይቶት ነው? ጭንቅላት እኮ አለው። ቢስሚላ። ለማንኛውም ዛሬ ደስ ብሎኛል። ሻለቃም ተመልሷል። ዲቻ እውነት ለሱ እኔ ደስ ብሎኛል። መሀሉ አይታችሁታል ሲመራ። ደግነቱ ወልቭስ ጋር ስለሆነ ነው። ያው ስለ ቡድናችን ጥሩነት ወልቭስ ጋር ተጫውተን ማውራት አንችልም፣ ግን ደስ ብሎኛል። እንኳን ደስ ያላችሁ ዩናይትድ ፋሚሊ። ወላሂ ይሄንንስ ማን አየበት? አልሐምዱሊላህ በሉ። እንኳን አደረሳችሁ። አመት አደረሰን። ለማንኛውም በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት አድርግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ሃፒ በርዝዴ ነው ያለኝ ማንችዬ። አራዳ ልጆች፣ ይሄ ልደቴ ብቻ አይደለም ሰርግ እስከ ምላሹ ነው የተደገሰልኝ ነው ማለት ይወለ ወያላን ቋጣሪን እረፍት ላይ አቻውተ እንቅልፍ ተነሳውና ከረፍት በኋላ ለጠፈ ለጣጠፈ አጥበት አስተኛልኛለ ማንችዬ። አረ ውለታ በዛብኝ። አረ ምን አይነት ምሽት ነው? ምን አይነት ቀን ነው? ምን አይነት ልደት ነው? ይሄ እበት የሆነ ወልቭስ አንዳቻ እረፍት ወጥቶ ተስፋ ሰጥቶን ስንት ነገር ብዬ ቪዲዮ ሰርቼ ግማታም ስንት ሰዓት ነው? እዚህ 7 ሰዓት እኮ ነው እዚህ ድረስ ቋጥረን። እኔ በአላህ ተቀጥቅጦ ስንት ቤት የተሸነፈው? አሁን እኮ እላይ ነው 5 ቤት እኮ ነው ያለው። እንዴት ነው? እኔ እኮ ነገሩ እኔ ወላሂ ምሬን እኮ ነው። 2 ጨዋታ በአመቱ ተሸንፈን ከሲቲ በ2 ነጥብ ልዩነት ነው ያለን። የኛ ሲሆን ምንድነው ነው ምንድነው? እሺ አሁን ዩናይትድ 4-1 እረፍት አንዳቸው ወጣ ከሜዳ ውጪ አሸነፈ። ይሄን ታሪክ እኮ ነው ያበላሸው። ውረድ። ወላሂ ከዚህ ጨዋታ በኋላ መውረድ ያለበት እበት ሆነ። በሜዳ ላለመውረድ የሚጫወቱ ቲሞች እኮ በጣም ነጥብ ሲያስጥሉ ነው የምናውቀው። ዩናይትድ መጣች። አሁን ደጋፊው ዩናይትድ 5 ነው፣ ደጋፊው 1 ላይ ነው ያለው። ምላሱ 1ኛ ላይ ነው። እኛ የሆነ አርሰናል ኧረ ቢስሚላ እስከዚህ ሰዓት ጠብቀን ጨጓራ እረፍት አንዳቻ ሲሆን እኮ በእናትህ ተስፋ አድርጌ። ግን ቼልሲ ማውንትን አተኸዋል። ለምን? እኔ ማውንት ወላሂ ለአዚም ለካ ጉዳት ነው እንጂ የሆነ ወርቅ የሆነ ተጫዋች ማለት ማውንት ነው። ለነገሩ አሁን ሌሊት ነው፣ ምንም አባህ ቪዲዮ አሰራም። የሆነ ነገ ማን እንደሚብሽቅል እናያለን። የራሱ ጉዳይ። ይሄ መልእክት ለወልቭስ ነው። እሺ ስማ፣ እኛ እኮ ቅዳሜ የተጫወት ነው። እንቅልፍ አለብን፣ ድካም አለብን እኮ ይተኛል እኮ። ማናባ ነው ከረፍት በፊት ተስፋ ይሰጠህን? እከካ ጥናዣ ይቀበረው ሲያስጠላ በማርያም ለብሮ ተስፋ ይሰጠህን እንዴ? ሰው በዚህ ሰዓት 7 ሰዓት ሆኗል እኮ መተኛት አለብን እኮ። ለማይረባው እዚህ ያስጠብቀኛል ቁጭ ብዬ እኔ ዩናይትድ ሲያገባ ልቋጥር አንተ እከቅበት። ቆይ ላግኝህማ፣ እኔ ላግኝክ። አንተ እንጥል በተወደደ እንቅልፍ ቁጭ አድርጎ ያስቋጥረኛል። ለእኔ ብላ የሚያገባውን በቃ። እናንተ ደግሞ ቪዲዮ እንዳታበዙ በእናታችሁ በቃ። አራጎል ቁጥር እስከ 7 ሰዎች ጠብቅኝ። ወልቭስ ላግኝ ካንተ ነው ያርኪ፣ አንተ ነው ያርኪ። ወያላ ተኛ። ማንቸስተር ዩናይትድ ይሸነፋል ብለህ ጭራሽ እረፍት ላይ ቪዲዮ የሰራህ ወያላ ቪዲዮህን ቶሎ ደብቅ። እንደውም የሆነ ሰዓት ላይ ወልቭሶች አሳዘኗቸው መሰለኝ። ጭራሽ ማግባትን ፍላጎት አልነበራቸውም እንጂ ከዚህ በላይ ነበር የሚያገቡት ማለት ነው። እና ወያላ እንደው ምን ዛሬ አሸነፍን፣ አሁን ምን ልትሉ ይሆን? አሁን በዚህ ጨዋታ ምን ልትሉ ይሆን? ጭራሽ እረፍት ላይ ቪዲዮ
አዎ ጀሞ ዛሬ ማንቸስተር ዩናይትድ ከአዲስ ከተጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል። ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው። የጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር። እልም ያለ ደንቆሮ አለሌ ነው ደንቆሮ። ይሄን አሸነፍን ብላችሁ መቼ የምትኮራሩ አይመስለኝም። ድንቁር ያለ ቲም ኧረ በስመ አብ። ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ይዘህ ብትጫወት እኮ ከወልቭስ በላይ ይጫወታል። ካሁኑ መውረድ ያለበት ቲም ጃንዋሪ ላይ መውረድ የሚቻል ቢሆን ወልቭስ መውረድ ያለበት ቲም ነው። ምንም ለቋጠሯ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር። እልም ያሉ አለሌ ደንቆሮ ነው። አሁን ከሊቨርፑል በላይ ነው ነጥባቸውን አሻሽለዋል ማለት ነው። እኔ ዛሬ ወልቭስ ተፍ ይላል ብዬ ነበር። ጤና ቲም ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው። ካሁኑ ነው መውረድ ያለበት። ይመቻችሁ ጀሞ። እሺ 4 ከመቼ ወዲህ ነው 4 ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሎች ማን አግባ አላቸው። ልተኛ ነበርኩ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ አትበል ፈጠን ትሆናለህ ቅዘን በቅዘን። ሁሌም ፈርስት ሃፍ የሰራትን ቪዲዮ አጥፋና ዳይ ወደ አልጋ። ከዚህ በኋላ ዩናይትድ ላይ 1 ጎል ስታቀባ 4 ነው የሚባዛልኝ ነው ያባል። ዌስት ሃምና ኤቨርተን ተሳስተው ባጠፉት ጥፋት ነው ዛሬ ወልቭስ የስቅላት ፍርድ የተቀጣው። ማን ባጠፋው ማን ይቀጣል? መጣንልሽ እያንዳንድሽ ቆይ ወያለው እመኑኝ ዛሬ ወልቭስ ለመጀመሪያ ጊዜ 3 ነጥብ ያገኛል። እውነትህን ነው። ፈርስት ሃፍም የተናደድኩት ክሊንሺት ስላላስጠበቅኩ ነው እንጂ ሮሞንታዳ ካምባክ እንደማረግ ነግሬሃለሁ። አንተ ጠናዣ ሞያላ አልተኛም። እስከ 7 ሰዓት 8 ሰዓት እኔ ላይ ትቋጥራለህ። 4-1 ግባና አውጣው። ማን ዩናይትድ ሲፈልግ ይችላል። ብዙ ጊዜ ይችላለሁ፣ አንዳንድ ጊዜ ነው ማልችለው። 4-1 እውነትህን ነው። ዛሬ ዩናይትድ ነጥብ ይጥላል ብለህ እስከ 8 ሰዓት ቁጭ ብለህ የቋጠርክ ነው ወያለው። ፍሬ እንዳይፈርጥ ፍሬ አልባ እንዳትሆን ማንቸስተር ዩናይትድ 4-1 ቢግ 6 መጣንልሽ። ከአርሰናል በ8 ነጥብ ከሲቲ በ6 ነጥብ። ሲጀመር ለእግር ኳስ እኮ 45 ደቂቃ በጣም በቂ ነው። በተለይ ደግሞ ትርፌ ሲጫወት ዩናይትድ ስትጫወት በጣም 45 ደቂቃ በቂ ነበረ። 90 ደቂቃ ሙሉ ጭራሽ 9 ደቂቃ ጭማሪ ተጨምሮ ምንም ፌር አይደለም። ፕሪሚየር ሊግን ክሰሱልን። እንቅልፌን አጥቼ ቋጥሬ ቅዳሜ በአርሰናል ሲቲ ደገመኝ። ሲቲ ትንሽ ሼም ነው በጣም በእውነት። ይህ ሳምንተኛ አይደለም ይሁን ግን እሺ ቢያንስ ለምን ገባባቸው እረፍት ሊወጡ ሲሉ? ከዛ አንተኛ ነበር እኮ እዛው ባይገባባቸው 1-0 እየመሩ ቢወጡ አንተኛ ነበር። ለተርፌ ቋጠርኩ ብዬ ራሱ እንቅልፍ ይሳጣ ይምር ለወሬ የማያምር ሼም ነው እኮ። ደህና ደሩ። ማንቸስተር ዩናይትድ ወልቭስን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቶፕ 6 መምጣት ችሏል። በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ሞሊኒክስ ስታዲየም በመጓዝ ወራጅ ቀጠና ላይ የሚገኘውን ወልቭስን የገጠመው ማንቸስተር ዩናይትድ 4-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች እጅግ በጣም ጥሩ ፐርፎርማንስ ማሳየት ችሎ ነበረ። ፈርስት ሃፍ ላይ በርከት ያሉ ሙከራዎችን ማድረግ ቢችሉም ነገር ግን 1-1 ለመለየት ነበር የተገደዱት። ብሩኖ ፈርናንዴስ ጎል በማስቆጠር ቀዳሚ ማድረግ ችሎ ነበር ዩናይትድን። ነገር ግን ከዛ በኋላ ወልቭሶች በቤልግሬድ ጎል አማካኝነት 1-1 ማድረግ ችሎ ነበረ። ዩናይትድ ክሊንሺት የማስጠበቁ ነገር በጣም ጥያቄ የሚነሳበት ሆኖ መቀጠሉ እየተመለከትን እንገኛለን። ዘንድሮ ያስመዘገበው የክሊንሺት ቁጥር መጠንም 1 ብቻ እንደሆነም እየተመለከትን እንገኛለን። ከሁለተኛው አጋማሽ በኋላ ግን ዩናይትድ በጣም ጎሎችን በማስቆጠሩ ረገድ በጣም የተሻለው ቡድን ሆኖ ተመልክተነው ነበረ ከመጀመሪያው አጋማሽ አንጻር ማለት ነው። በሁለቱም አጋማሾች ግን በርከት ያሉ ሙከራዎችን በማድረጉ ረገድና ጨዋታው ላይ ኳስ ቁጥጥሩን የበላይነት በመውሰዱ ረገድ ዩናይትድ የተሻለው ቡድን ነበረ። ከሁለተኛው አጋማሽ መልስ እምቦሞ፣ ሜሰን ማውንት እንዲሁም ደግሞ ራሱ ብሩኖ ፈርናንዴዝ በድጋሚ በፔናልቲ ባስቆጠሯቸው ጎሎች አማካኝነት 4-1 ነው ዩናይትድ ወልቭስን መርታት የቻለው። በዚህም 25 ነጥቦችን በመያዝ 6ኛ ደረጃ ላይ መቀመጥ ችሏል። ወልቭስ አሁን ላይ ወላጅ ቀጠናው ላይ በ2 ነጥብ ነው የተቀመጠው። ዘንድሮ ከፕሪሚየር ሊግ ይወርዳሉ ተብሎ ከሚጠበቁ ቡድኖች መካከልም አንዱ እንደሆነ እየተመለከትን
እንገኛለን። ላለፉት 5 ጨዋታዎች ምንም ጎሎችን ማስቆጠር አልቻሉም ነበር። ዛሬ ነው ዩናይትድ ላይ ጎል ማስቆጠር የቻሉት ከ5 ጨዋታዎች በኋላ ማለት ነው። ዩናይትድ በጣም ጥሩ ፐርፎርማንስ ነበር ያሳየው፣ ግን ወራጅ ቀጠና ላይ የሚገኘውና ይወርዳል ተብሎ የሚጠበቀው ወልቭስ ላይ ነው ይህንን ፐርፎርማንስ ያሳየው። የሆነ ሆነ ግን ዩናይትድ እጅግ በጣም አስፈላጊ 3 ነጥብ ይዞ መውጣት ችሏል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። ሰበር አሁን ከሆስፒታል የደረሰን ዜና እንግዲህ ሙሉ ምሽት ሲቋጥሩ ያመሹ የሌላ ክለብ ቋጣሪዎች ሁሉም ፍሬያቸው ፈርጦ ሐኪም ቤቱ እንዳጨናነቁት ጤና ሚኒስቴር እንደዚህ ገልጿል። አይ ጀማውን የመጀመሪያም ታውቆኛል እኔ ወላችሁ እኛ ከተሸነፍን ማለት ነው ትርፌ አትሸነፍም ጀማው ትርፌ እርሜ ልኳን እኔ አይቻታለሁ። አርሰናል ነጥብ ከጣለ እሷ አጥልም በጣም ችግር ያለባት ቡድን በቃ ለማንኛውም አልሆንም እንግዲህ እስከ ሌሊት 7 ሰዓት እንግዲህ ሁሌ ቋጥሮ እኮ መሳካት የለም እንጂ ሁሌ አይሳካም። ገብቷል። አንዳንዴ እንደዚህ ለትርፌ ደጋፊዎች እንኳን ደስ አላችሁ ምናምን ማለት ካልሆነ አይሆንም፣ አይገፋም ማለት ረገረጣን ዛሬ ወገን ኪሳራ ከሰርን ወገን እስከ 7 አይናችን እንዴት ኪቀላ ቆይተን እንዴት ትርፌ ታወርደን። ለነገሩ ተይው ወራጅ ቀጠና ላይ ያለው 2 ነጥብ ያለ 20ኛ ላይ ያለ ቡድን ያሸነፈችው ያርግላት። ለጥሪ ነበር የሆነ ነገር ሊኖር ይችላል ብዬ አልሆነም። በቃ ሌላ እንሞክራለና በቃ እኮ ልክ እንደ ሎተሪ ነው። ገብቷል አይደለ? አንዱ ካልተሳካ ሌላ ትሞክራለህ ስለሆነ በቃ ትርፌ መቼ ዛሬ ምርጥ ነበርሽ፣ ግን አንቺ ብቻ ምርጥ አይደለም የነበርሽው የገጠምሽ ቡድን ጅል ነው። ምንም ያውቁት ነገር የለም። ገብቷል አይደለ? እንደው አሁን ነው መውረድ ያለባቸው። በቃ በትርፌ 4 ጎል ሲገባባቸው የዚህ ጊዜ መውረድ አለባቸው። እኔ ቲሞች ወልቭስ የሚባሉት አይረቡ። አለማንኛውም ጀማው ዛሬ ከባድ ኪሳራ ከስረናል። ሰላም ደሩ ተርፊያንስ እንግዲህ አይ ኪሳራ አንጀቴ ቂቤ ጠጥ ነው ያደረገው። የእናንተ አልጠጣም። ኡፋይ ምን አይነት ጨዋታ ነው! አቤት ፈርስት ሃፍ ጭንቀት! አቤት ሰከንድ ሃፍ አሳረፉኝ በመቤቴ። ይህን ነበር ማየት የምንፈልገው። ማንችዬ ቀጥል አድርጉልን፣ አሁን ቀጥሉልን፣ እቺን ጭዌ ቀጥሉልን እባካችሁ፣ አታጨናንቁን። ሌሎች እያዝረከረኩልን ነው ከስር፣ እኛ እየተጠቀምን አንዷን ጆሮ እንይዛታለን የዋንጫችንን። አናዳምጥህም ነው ምን አልነገሩሽም ወይ? ፎር ፒስ ግባናተኛ ግባና ውጣው ወያላ ሰማ ኤራንተ ግን መራቢያቸው አለቀ። እንደዚህ ይህን ያህል እስከ 7 ሰዓት አስጠብቆ እንቅልፍ ነው። አንተ ግን እንዴት ነው ግን ሞዬ ሚዜነት እንዴት ነው ግን? ማለት ነው ብዙ አላወራም። ወያላ ገባና ተኛ በቃ እንዴ ነው በለና ነገሩ መኖሪያ ቤቱን አቆመው። መሪ ያስፈልጋል እንዴ? አንተ አመዳም ወያላ እስኪ አልቋጠርኩም እስከ 7 ሰዓት ሳልተኛ እንጦላ አላየውም በረኝ። እስኪ አንተ ውሸታም ቪዲዮ ልትሰራ ቁጭ ብለህ የጠበክ እንደነበር ማላቅ መስሎህ አይደል? ተኛ። ይሄ ቪዲዮ አይተህ ተኛ። ኮፒ ሊንክ ያደረግህ አንተ ማድረስለት በደንብ አይተህ ተቃጥለህ ተኛ። እኛ እንደፈራን አይተህ በተለይ ረፍሳ ላይ አንዳቸው ሲሆን ተስፋ አድርገህ ነበረ መስሎ ነበር አይደል? አባቴ ዛሬ አልሆነልህም፣ አልተሳካልህም። እግረን ታጥበህ ተኛ። ስለ ጨዋታው ነገ በሰፊው ትንታኔ እንሰጣለን፣ እናወራለን። ግን እንኳንም አሸነፍን፣ ወደ ቶፕ 6 ተመልሰናል። 6ኛ ላይ ነን። 4 ጎል አዝንበናል። ብሩኖ ፈርናንዴዝ ምን አይነት ፐርፎርማንስ ነው ያሳየው! ማውንት ራሱ ማለት ነው ሰይጣናዊ ነው ያመሸው ዛሬ። በጣም ብዙ የምናወራቸው ነገሮች አሉ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። ወያላው ግባ! እሺ ወያላው እንኳን ደስ አላችሁ። እንዴት ነው ማንቼ? እንዴት ቀይ ነው ብራዘር? እንዴት ነው ማንቼ? አበረታለ አራበን ወያላ ናዙም ፈሳም ወያላ ይኸው አንድ ፈሳም ወያላ አይደለም ይኸው ነበር። እኔ ግን አሁን ደስተኛ ናችሁ? ስማ አንድ ነገር ልንገርህ። ቆይ ኧረ ተው እንደ ፎሎ አድርጎኝ እንደ ጉሮሬ ይሁን እንደዚህ እንደ ፎሎ ላይክ ምናምን ሼር አድርጉልኝ እንደ በቅርቡ ዝም ብለሽ በቃ በቅርቡ ይሁን ነገር። ኧረ እባካችሁ እንደ ጉሮሬ ዘጋውን እንኳን መቅደስ ያስፈልጋል። ኮንግራ ይገባሻል። ለኔም ሰው እንደዚህ የሚገባው በደንብ ማንቼ ኪፉነ እባክህ ደቂቃ ጨምርልን። ማንቼ እባክህ ደቂቃ ጨምርልን። ምረ ደንቆሮ ሊቨርፑል እና አርሰናል ደጋፊ መጥቼልሃለሁ።
በደም አድርገን ቪዲዮ የዩናይትድ ደጋፊ ኮፒ ሊንክ ሼር ፖስት እየቀጠቀጥክ ትልክልኛለህ ማለት ነው። ምን አባ ነው 45 ደቂቃ ላይ ማንን ሰዓት ላይ ነው ዩናይትድ መሆኔን ረስተህ ነው ወይ? የሪሞንታዳ አባት መሆኔን ረስተህ ነው ወይ? 45ኛው ላይ ደቂቃ ላይ ተንቀሽቀሽ ያን ሁሉ የቪዲዮ ጋጋት የሰራው ምረ ደንቆሮ ወያና ደንቆሮ ሽማግሌ አለሌ አህያ ስብስቡላ ማለት ነው። አልገባህም ስለ ዩናይትድ ታላቅነት። ሁሌም ገና ቀስ በቀስ ትረዳዋለህ። አሁንም ቢሆን ገና ለዋንጫው አሰጋሃለሁ ማን ለዋንጫው አሁንም ቢሆን ገና አሰጋሃለሁ። ትልቅ ስጋት ነኝ እኔ በቃ እመጣልሃለሁ። ገና ሲቲ ብቻ አይደለም የሚመጣው እኔም ደርሼልሃለሁ መጥቼልሃለሁ። ያ ደግሞ ጥንብሼ ባለ ክስክስ ያለ ደንቆሮ በሊድስ እየመራ የምትረመረም እከክ ቡድን እንዴት አባ ነው ከኔ ጋር አብረህ እኩል ለመሄድ የምታስበው? በምን አይነት ሳባይ ስሌት አስበው ነው እኛ አቻ ስለወጣን እናንተም አቻ ትወጣላችሁ? ምድረ ቁርበት የቁርበት ዘሩላ አልገባህም? ማን እንደሆነን እኛ ቀያይ ሰይጣኖች ሆነን አልገባህም? አስቀመጥኩ እስከ ሌሊት 7 ሰዓት አይቆጨኝም። እግዚአብሔር እስከ ሌሊት 7 ሰዓት ድረስ ቁጭ አስደረግኩ አይቆጨኝም። እንችላለን፣ በቃ እንችላለን እኛ እግዚአብሔር ና ና ና ና ና የት ነው የምትሄደው? የት ነው የምትሄደው? እስከዚህ ሰዓት ድረስ ያውም ከወልቭስ ጋር የተጫወትን ከወረደው ወልቭስ ጋር እየተጫወትን እስከዚህ ሰዓት ድረስ ቆይተ ምንድን ነው የምትሰራው? ወያለው ምንድን ነው የምትሰራው? ሁሌም ወያለው ግባና ኮሜንት ላይ ማንቸስተር ይችላል ብለህ ትጽፋለህ። ማንቸስተር ይችላል የጊዜ ጉዳይ ሆኖበት ነው እንጂ እንደ ወልቭስ አይነት ክለብ ሲያገኝ ይችላል በልና ኮሜንት ላይ ትጽፋለህ። ለካ ከኛም የባሰ ቡድን አለ እግዚአብሔር። ወልቭስን እንግዲህ በሜዳዋ አሰቃይተን ኩክ አድርገናት እንግዲህ ተመልሰናል። ቆንጆ ውጤት በቃ ቆንጆ ጨዋታ ነበረ። ወልቭስ በጣም ስለማይችል ነው ያሸነፍነው እንጂ ያን ያህል በጣም ሪል ፐርፎርማንስ አሳይተን አይደለም ይሄንን ጨዋታ ያሸነፍነው። ማቲያስ ኩኛ ግን የምታባክነው ኳስ በጣም ብዙ ዋጋዎች ያስከፍሉናል። ይሄ ጨዋታ ወልቭስ ስለሆነ ነው እንጂ ወይም ደግሞ ደጋፊዎቹ እያደረሱበት ስለነበረው ፈርስት ሬት ወይም ደግሞ ጩኸት እሱ እንትን ብሎ ከሆነ ነው እንጂ ማለት ነው። ጨዋታው ላይ ምንም ኳሶችን ስታባክን ነበር። ለማንኛውም ኮንግራቹሌሽን ጋይስ፣ ይሄ የመጀመሪያው ቪዲዮ ነው። ቀጣይ ፓርቱ ይቀጥላል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ደግሞ ለሀያላውያን አድርሱ። ተኛ አንድ ሰው እንዳላይ በአካባቢ በዙሪያ አንድ ወያላ እንዳላይ ማለት ተኛ እንዳላይ ሆነ። ውልቭስ እኮ ነው አንድ ወሬ አልፈልግም። ምክንያቱም ስትቀደድ የነበረውንና ተስፋ አድርገህ ስታየው የነበረውን ስለምታውቀው ማለት ነው። ማንቸስተር ዩናይትድ ኢዝ ባክ። እኔ ሁልጊዜ ነው የምልህ፣ ሁልጊዜም ተስፋ አልቆርጥም በቡድኔ። እንደሌላው ምናምን እንደሚሽረሞጠው ምናምን አይደለሁም። እኔ በጣም በቡድኔ መተማመን አለኝ። ቡድኔ ደግሞ እንደሚመለስ አምናለሁ። ውልቭስ ነው ምናምን የእሱ ወልቭስ ነው። ለዛ ነው ይሄን ሁሉ ጎል ያዘነብኩበት ማለት ነው። ስርዓት ባለው መልኩ ትተኛለህ፣ ካልሆነ ደግሞ አስተኛሃለሁ። ልክህን ነግሬ ማለት ነው። በሁለተኛ ቪዲዮ እመጣልሃለሁ። በቅድሚያ ለሜሰን ማውንት ጋይስ አድናቆታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በጣም የሚገርም ተጫዋች ነው፣ እመለስበታለሁ። ማንቸስተር ዩናይትድ ግን በርካታ ተጫዋቾቹ ደምቀው ባመሹበት የ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ወልቭስ ሞሊኒክስ ስቴዲየም አምርቶ 4-1 በሆነ ውጤት ወልቭስን አሸንፎ መመለስ ችሏል። ምንም እንኳን በደረጃ ሰንጠረዥ ግርጌው ላይ ቢገኝም ወልቭስ፣ ነገር ግን ለማንቸስተር ዩናይትድ በተለይ በመጀመሪያው አጋማሽ ወደ መጨረሻው ደቂቃዎች አካባቢ ፈተናን ጋርጦ ነበር። ሆኖም ማንቸስተር ዩናይትዶች ከረፍት በኋላ አንዳቸው የነበረውን ውጤት 3 ተጨማሪ ጎሎችን በማስቆጠር 4-1 በማሸነፍ እንግዲህ ወደ 6ኛ ደረጃ መምጣት ችሏል በሊጉ። በምሽቱ ጨዋታ ላይ በርከት ያሉት የማንቸስተር ዩናይትድ ተጫዋቾች በጣም ድንቅ ብቃታቸውን አሳይቷል። ብራያን ቤሞ 1 ጎል አስቆጥሯል። እንደዚሁም ብሩኖ ፈርናንዴዝ ደምቆ አምሽቷል። 2 ጎሎችን ሲያስቆጥር 1 አሲስት ማድረግ ችሏል። ሜሰን ማውንትም እንደዚሁ ቆንጆ ጎል አስቆጥሯል። ማቲያስ ኩኛ ጎል ባያስቆጥርም በጣም ድንቅ እንቅስቃሴን አሳይቶናል። ተከላካዮቹም እነ ማዝራዊም ሆኖ እነ ዲዮጎ ዳሎ ዛሬ በጣም ጥሩ የሚባል ጨዋታን አስመልክተውናል። ሜሰን ማውንት በዚህ ቡድን ውስጥ ሲኖር ግን የሩበን አሞሪም ሲስተም ስጋ ለብሶ መሬት ላይ ወርዶ በተደጋጋሚ ስንመለከተው ነበር። በምሽቱ ጨዋታ ይሄን በድጋሚ ለመመልከት ችለናል። በጣም አስደናቂ ብቃት ነበረ ሜሰን ማውንት ተቀይሮ እስከሚወጣበት ሰዓት ድረስ ሲያሳየን የነበረው። ለማንኛውም ማንቸስተር ዩናይትድ ከምርጥ ብቃት ጋር ታግዞ እንግዲህ 4-1 ወልቭስ ማሸነፍ ችሏል። 6ኛ ደረጃ ላይ በሊጉ መምጣት ችሏል። ስለ ማንቸስተር ዩናይትድ አስደናቂ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ እኮ ነግሬያቸዋለሁ ፈርስት ሃፍ ላይ ይሄን ጨዋታ ወልቭስ ያሸንፋል ወይ አቻ ያስወጣናል ማለት ዘበት ነው። በዚህ በወረደ ፐርፎርማንስ አይደለም 4-9 ማግባት ይችላሉ። ዛሬ በቲሜ ማለት ነው ኮርቻለሁ። ምክንያቱም ይሄን የወረደ ወልቭስ ነው የገጠምኩት። ቶፕ 6 ገብቻለሁ። ለዋንጫው እየተፎካከርኩ ነው። 25 ነጥብ ነው ያለኝ። ምን አባሽ ታመጫለሽ? ያው እንግዲህ ሊቨርፑል ማሸነፍ ካቃጣ ጥያት ላይ ነው። ጥያት ነው የሚሄደው። በቃ ምንም ማድረግ አልችልም። እኔ የሞተ ሬሳ ማለት ነው
ማስነሳት አልችልም። በቃ በራሷ መነሳት ካልቻለች ጥያት ነው የሚሄደው። በቃ አለቀ። ያደለው 4-1 ያሸንፋል በሰው ሜዳ ሄዱ። እኔ ከብራይተኑ በኋላ 4 ጎል ናፈቀኝ ማን አይደለም 4 ጎል 2-1 የማያሸንፍበት ጨዋታ ናፈቀኝ ማን ምስቅበት ታይም ናፈቀኝ። እንዲ ዌልዳን ሬድ ዴቪልስ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ ደግሞ እንዳይረሳ። 3 ነጥብ በፍጹም ብልጫ ክለባችን ማንቸስተር ዩናይትድ ወልቭስን 4-1 ረተናል። በፍጹም ብልጫ ነው የምላችሁ። ዩናይትድ በሁሉም ነገር በልጦ ነው ያሸነፈው። ፈረስት ሃፍ ላይ የሚገባብን ጎል እኔ አላበታጨኝም። ያ ሁሉ ኳስ ሞከር፣ አንድ ኳስ ነው የሞከሩት ፈረስት ሃፍ፣ ዋን ኦን ታርጌት፣ እሱም ጎል ሆነ። በቃ ይሄ የሚያጋጥም ነገር ነው። ከዛ ባለፈ ዩናይትድ በጣም ምርጥ ነበረ፣ በሁሉም ነገር በልጧል። እንግዲህ ወልቭስ ቀጣይ ቻምፒየንሺፕ ቀምርሻለሁ። ቻምፒየንሺፕ ቀጣይ ወልቭስን ቀጣ ምላት ፋሚሊ እና ዩናይትድ ዛሬ ምርጥ ነበረ። ሁሉም የነበሩበት አጫዋወት መንገዳቸው ምርጥ ነበረ። ግን አሁንም ብዙ እድል እየፈጠርን በፈጠርነው እድል ያክል ጎል እያስቆጠርን አይደለም። ይሄን ነገር ማስተካከል አለብን። ትንሽ መዘናጋቶች ፈረስት ሃፍ መጨረሻ አካባቢ ላይ ነበሩ። ከዛ ባለፈ ዩናይትድ ዛሬ ጽድት ነው የታየኝ። አሳክተነዋል 3 ነጥባችንን። የዩናይትድ ፋንስ ማሊያ ላይ ያረኩት ያው ቤት ስላልነበርኩ ነው። ፋሚሊ ይቅርታ አድርጉልኝ። የማይቻል ምንም ጌም አሸንፎ በማያውቀው ወልቭስ ተሸንፎ ዛሬ ዩናይትድ እንላጥበታለን ስንል ወልቭስ ላይ ተላጠበት ጭራሽ። አንበሳ ጎረቤቴ እንዴ ከፍ በይ እንጂ ቶፕ 6 መተሻለው። ብሩኖ ኧረ ብሩኖ 2 ጎልና 1 አሲስት። በእርግጥ አንደኛው ፔናልቲ ነው። ምን አላው ለማቲያስ ኩኒያ ቢሰጠው ሳይጠይቁ አይቀርም። ደግሞ ጠጋ ብሎ እያወራው ነበር። ያው ቢሰጠውና ከድሮ ክለቡ 1 ጎል ቢያስቆጥር ያበደ ነበር ኩኒያ። ግን ያው 1 አሲስት አላት ኩኒያ ለብሩኖ የመጀመሪያው ኳስ። ዋው ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው ትላለች እንቺ ብለ። ብሩኖ በጣም ነው የሚችለው። እኔ ወልቭስ የሚባል አይሆኑ ቡድን። አሬ አርሰናል ደጋፊዎች ምንድነው በዚህ ሳምንት ደግሞ ቅጣታችን በጣም በዛ። ክለባችን ተሸነፈ፣ እስከ 7 ሰዓት ቋጠር፣ ብሎም ደግሞ ጭራሽ ፈርስት ሃፍ ደግሞ እንደዛ በማይሆን ደቂቃ ማን አግባላችሁ? ቪዲዮ አሰሩኝ። አሁን ይቅርታ ለማለት የመጣሁት ቪዲዮ አሰርተው ጭራሽ የሜም ግባት አረ እኔ አንድ ሜመር ቪዲዮ እንዳይሰራብኝ። ዲማና ወልቭስ አይሆኑ ቡድን ነው። ግን ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው? እግዚአብሔር ክላስ ነበረ። ሜሰሙን ተረበደው እንዴት ነው የሚችለው? ካዝሜሮ በቃ ከሰባ በኋላ ድክርት ትላለች እንጂ በጣም ነው የሚችለው። እኔ ካዝሜሮ ሪያል ማድሪድ ሲጫወትበት የነበረው ወይና ማንቸስተር የሚጫወትበት ወይ በቃ ፈጽሞ የተለያየ ማለት ነው። በቃ ማንቸስተር ውስጥ የሌለ ኳሰኛ ሆኗል ማለት ነው። ማቲያስ ኩኛ ራስ ግን ማቲያስ ኩኛ ምን እኔ የክለቤ ተጫዋች የምደግፈው ክለብ ውስጥ ቢጫወት በጣም የሚያናደኝ ተጫዋች። ኳስ አይለቅም። ምን ሆኖ ነው ቶሎ አይለቅም። በጣም ነው የሚያስጠላው። እኔ አማድ 75 ነው ምናምን የሆነ ኳስ መስጠት እየቻለ አልሰጠውም እና በጣም በጥሶ ነበር ምናምን፣ ግን የእጁን ያገኘው በቃ እሱም እንደዚህ ነው ቅጥል የሚያደርግ። የሰማውንት በጣም ነበር የሚችለው። ተከላካያችሁ ይችላል። እዛ ከኛ የወሰዳችሁት ሄቨን የሚባለው በጣም ጎበዝ ነበር ዛሬ። ብቻ ያው አፉ እንድትሉኝ ነው እንደዚህ ተጫዋቾቻችሁን ማደናንቅላችሁ ምናምን ነገር። ግን ወልቭስ በጣም አይሆኑ ቡድን ነው። አይሆኑ ወራጅ ቀጠና ቡድናችን ለነገሩ 2 ወራጅ ቀጠና። ብቻ አፉ በሉኝ። ይመቻችሁ። አደሩ መስገን እውነት ተመስገን ነው። መቼም የምታሸንፉትን ቡድን መኖሩ የምትችሉትን ቡድን መገኘቱ ጥሩ ነው። ከማን ጋር እንጫወት ሲባል ከዚህ በኋላ ከወልቭስ ጋር ተጫወቱ እንላችኋለን። እየሄዳችሁ ወልቭስን ጣት አረጓታላችሁ። አይ ጥሩ ነው። ቢያንስ የሚመጥናችሁ ቡድን መኖሩ አሪፍ ነው። ጉዳችሁ ፈልጦ ነበር ግን ተርፋችኋል። ተረፈች፣ ተርፈሻል።